ሰላም ሰላም እንደምናላችሁ ውድ ቤተሰቦቻችን አዲስ ፓስፖርት ለማውጣት ማድረግ ያለባችሁና ማሟላት ያለባችሁ ነገሮችን ነው ዛሬ በዚህ ቪዲዮ የምነግራችሁ። በተለይም ፓስፖርት አዲስ ለማውጣትና እንዲሁም ደግሞ ለማሳደስ የጠፋባችሁም ካላችሁ የግድ ማሟላትና መከተል ያለባችሁ ነገሮች ተቀምጠዋል። በዚህ ቪዲዮ እስከ መጨረሻው ድረስ ከቆያችሁ ፓስፖርት ለማውጣት አዲስ ለማውጣትም ሆነ እንዲሁም ለማሳደስ እንዲሁም የጠፋባችሁም ካላችሁ አትቸገሩም። በደንብ አድርጌ ነው የምነግራችሁ። ቻናሉን ሰብስክራይብ በማድረግ ለሌሎችም በማጋራት ላይክ በማድረግ ቪዲዮውን ጀምሩት። ቀጥታ ወደ ዛሬው ዝግጅታችን አለፍን። እንግዲህ ኢትዮጵያ ውስጥ አዲስ ፓስፖርት ለማውጣት አሁን ላይ ሂደቱ ሙሉ በሙሉ በኦንላይን ነው የምታወጡት። በኦንላይን ነው የምታወጡት። ያው በአካልም ሄዳችሁ ልታመለክቱ ትችላላችሁ። ለምሳሌ ኢሚግሬሽን ቢሮ ላይ ሄዳችሁ ልታመለክቱ ትችላላችሁ። በኢሚግሬሽን በኩል ቢሆንም ግን ኢሚግሬሽን ራሱ በኦንላይን ነው የሚያመለክቱት ስማቸውን ሞልተው ማለት ነው። ስለዚህ ድረገጻቸውን እነግራችኋለሁ። www 3 ጊዜ ደብሉ ታደረጉና ዶት ፓስፖርት ስላሽ አድርጋችሁ et.org ዲስክሪፕሽን ቦክስ ላይ ማስቀምጥላችኋለሁ። ይህንን ድረገጻቸውን የምትመዘገቡበትን ማለት ነው። በዚህ ላይ ነው ሁልጊዜም ማመልከት ያለባችሁ በዚህ ላይ ነው ማለት ነው። እንግዲህ በዚህ ድረገጽ ላይ በመግባት የግል መረጃችሁን ማሟላት ይጠበቅባችኋል። የትኞቹንና የትኞቹን ሂደቶችን በማለፍና የትኞቹን የግል መረጃዎች ነው የምታሰፍሩ የሚለውንም እነግራችኋለሁኝ። በዚህ ድረገጽ እንደገባችሁ ማሟላት ያለባችሁ ዋና ዋና ነገሮች አሉ። በቅድሚያ የነዋሪነት መታወቂያ ያስፈልጋችኋል። ለምሳሌ የቀበሌ የወረዳ ሊሆን ይችላል። የነዋሪነት መታወቂያ ያስፈልጋችኋል። ኤክስፓየርድ ያልሆነ ማለት ነው። በባለፈውም ነግሬያችሁ ነበረ። የልደት የምስክር ወረቀት ያስፈልጋቸዋል። ኤክስፓየርድ ያልሆነ በቅርብ ጊዜ የወጣ ማለት ነው። 6 ወር ያልሞላው። ሌላኛው በቅርብ ጊዜ የተነሳችሁት ጉሉ በጣም ጎልቶ የሚታይ ፎቶ ያስፈልጋቸዋል ማለት ነው። ፎቶ ያስፈልጋቸዋል። እሱም ፎቶ የምታደርጉት እዛው ላይም ሊያነሷችሁ ይችላሉ ራሳቸው፣ ያሊያም ደግሞ እስካን አድርገው ፎቶውን በስልካቸው በኦንላይን ይሰቅሉታል ማለት ነው። እስካን አድርገው ነው የሚሰጧችሁ። ፎቶ መልሳችሁ ትወስዱታላችሁ። እስካን አድርገው እነሱ በሞባይላቸው፣ እናንተም ከሞላችሁት መሙላት ትችላላችሁ በስልካችሁ እስካን አድርጋችሁ፣ ያሊያም ደግሞ ኢንተርኔት ቤት ሄዳችሁ የምትሞሉም ከሆነ እነሱ እስካን አድርገው ነው የሚያስገቡላችሁ ማለት ነው። በድረገጹ ላይ ስለሚሞሉት እነሱም እንግዲህ መረጃው ተሟልቶ ሲጠናቀቅ ምንድን ነው የምታደርጉት? ኦርደር ትይዛላችሁ። ብር ትከፍላላችሁ መጀመሪያ ስትሞሉ፣ አሊያም ደግሞ ማለት በራሳችሁ የምትሞሉ ከሆነ ማስሞያ 500 ምናምን ብር ነው የሚያስከፍሉ። እሱን አትከፍሉም። ዋና የፓስፖርት ዋጋውን ግን ትከፍላላችሁ። ማለትም 5000 ምናምን ብር አካባቢ ነው። ፓስፖርት የተለያዩ ናቸው። ፓስፖርቶች የተለያዩ ናቸው። በዛሬ ቪዲዮአችን የምነግራችሁ አንደኛው መረጃ ፓስፖርቶች የተለያዩ ናቸው። ዋጋቸው ራሱ የሚለያዩ ፓስፖርቶች አሉ። እንዴት ይለያያሉ? በገጻቸው ብዛት ነው የሚለያየው። እናየዋለን በኋላ። በገጻቸው ብዛት የፓስፖርት ዋጋዎች ልዩነት አላቸው። 8000 አለ፣ 7000 አለ፣ ከዛ በታች 4000 ምናምን አካባቢም አለ። አመልካቾች የተሰጣችሁትን ቁጥር በመጠቀም በባንክ ወይም በዲጂታል ክፍያ አማራጮች ወደ ሲቢ ብር ወይም ደግሞ በቴሌ ብር ክፍያ መፈጸም ይኖርባችኋል ማለት ነው። መጀመሪያ ስትሞሉ ይህንን መሙላት ስታስቡ የምትከፍሉት ነው። እዛው ላይ ይጠይቃችኋል። www passport/et.org ላይ ስትሞሉ በራሳችሁም ከሞላችሁ ማለት ነው። ግዴታ በቴሌብር ወይንም ደግሞ በሲቢ ብር በኢትዮጵያ ንግድ ባንክ በኩል የሚጠይቃችሁን የዋጋ መጠን እዛው ላይ ስለሚጠይቃችሁ እሱን ትከፍላላችሁ። እሱን ካልከፈላችሁ መሙላት አትችሉም። እሱን ግዴታ መጀመሪያ መሙላትና መክፈል ይኖርባችኋል። ክፍያ መፈጸም ይኖርባችኋል ማለት ነው። ታዲያ ክፍያ የፈጸማችሁባትን ሪሲት ስክሪንሹት አድርጋችሁ እስካን አድርጋችሁ ነው የምትይዟት። ስክሪንሹት በማድረግ ብቻም ሳይሆን እንዳይጠፋባችሁ ነው በዋናነት ስክሪንሹት የምታደርጉት። ከለር ኮፒ ማድረግ ይኖርባችኋል። በጥቁሩም አታድርጉት፣ ከለር ኮፒ አድርጉት። ከለር ኮፒ አድርጋችሁ መያዝ ይኖርባችኋል። እዛው ላይ ኢንተርኔት ቤት ላይ ሄዳችሁ ፕሪንት ማድረግ ይኖርባችኋል። ፕሪንት አድርጋችሁ የክፍያ ሪሲታችሁን እሱን አሳይታችሁ ነው በኋላ ቀጠሯችሁን የምትስተናገዱት ማለት ነው። ክፍያችሁን እንዳጠናቀቃችሁ ሲስተሙ የቀጠሮ ቀንና ሰዓት ይሰጣችኋል። ክፍያውን እንዳጠናቀቃችሁ ማለት ነው።
ክፍያውን እንዳጠናቀቃችሁ ሲስተሙ የቀጠሮ ቀንና ሰዓታችሁን መቼ መገኘት እንዳለባችሁ እዛው ላይ ይሰጣችኋል። በእሷ ቀን መሰረት ነው የምትሄዱት። እሷን ቀን አሳልፋችሁ መሄድ የለባችሁም። የቀጠሮ ቀናችሁን አሳልፋችሁ ከሄዳችሁ ከባድ ነው፣ ቅጣት አለው። 1000 ምናምን ብር ነው የምከፍሉት። ቅጣቱ 1000 ብር ነው። ስለዚህ ከቅጣት መዳን ይኖርባችኋል። እሱን ማድረግ ይኖርባችኋል። በእለቱ ዕለት መሄድ ይኖርባችኋል ማለት ነው። በዚያ ዕለት የተመዘገባችሁበትን ፎርምና ኦሪጂናል ሰነዶቻችሁን ይዛችሁ በኢሚግሬሽን ቢሮ በኩል ጠዋት በመገኘት አሻራ መስጠት ይኖርባችኋል ማለት ነው። መጀመሪያ ላይ 2 ጊዜ ነው የምትሄዱት ወደ ኢሚግሬሽን ቢሮ። አንደኛ ትክክለኛ ማውጫው ላይ ትሄዳላችሁ፣ ሌላውኛው ደግሞ አሻራ ለመስጠት ትሄዳላችሁ። 2 ጊዜ ነው የምትሄዱት ማለት ነው። አሻራ ከሰጣችሁ በኋላ ግን ከ2 እና ከ3 ቀን በኋላ ፓስፖርታችሁን መውሰድ ትችላላችሁ። ደርሷል ማለት ነው። እዛ ሜሴጅ ይገባላችኋል። በነገራችን ላይ ይህ የቀጠሯችሁ ቀንና እንዲሁም ደግሞ አጠቃላይ የእናንተ የፓስፖርት ፕሮሰስ ምን ላይ እንደሆነ ሜሴጅ ቴክስት ይላክላችኋል በምትሞሉበት ስልክ ቁጥር ማለት ነው። ስትሞሉ በጣም መሳሳት የለባችሁም። በሌላ ቪዲዮም በደንብ አድርጌ ተጨማሪ ሰራላችኋለሁኝ። መሳሳት የሌለባችሁ ነገሮች አሉ። መሳሳት የለባችሁ ማለት ነው። እንግዲህ የአሞላል ሂደቱን በተመለከተ ከፍተኛ ጥንቃቄ ማድረግ ይኖርባችኋል። ከመታወቂያ ጋር የተያያዙ ከስሞች ጋር ከስም አጻጻፍ ከብዙ ከትውልድ ዘመንና ከቦታ መኖሪያ ጋር የተያያዙ ስህተቶች መፈጠር የለባቸውም። አስባችሁበት አለማችሁበት መጻፍ ይኖርባችኋል ማለት ነው። ምክንያቱም አንድ ጊዜ የተሳሳተ መረጃ ከሰደዳችሁ በኋላ ለማስተካከል በጣም አዳጋች ስለሚሆን ጥንቃቄ ማድረግ ይኖርባችኋል። እንግዲህ አዲስ ፓስፖርት ለማውጣት በዚህ መሰረት ነው የምትሞሉት። የልደት ካርድ ያስፈልጋችኋል፣ የቀበሌ መታወቂያ፣ ይህንን ሁሉ ማሟላት ይኖርባችኋል ማለት ነው። ለህፃናት የምታወጡ ከሆነ ደግሞ ወላጆች የመታወቂያና የጋብቻ የምስክር ወረቀት ያስፈልጋችኋል። እየሰማችሁ ነው። ፓስፖርት ለህፃናት ማውጣት ከፈለጋችሁ የጋብቻ የምስክር ወረቀት ያስፈልጋችኋል። እንግዲህ ሁለቱንም ቅጾች በኦንላይን ላይ ሞልታችሁ ቀጠሮ ካስያዛችሁ በኋላ በመረጣችሁት የኢሚግሬሽን ቅርንጫፍ ቢሮ መገኘት ይኖርባችኋል። እሱንም እንግዲህ ቀጠሮ ይሰጧችኋል። በሱ መሰረት ትስተናገዳላችሁ ማለት ነው። በአሁኑ ወቅት እንግዲህ የፓስፖርት ህትመት ሁለት አይነት ናቸው። አስቸኳይ አለ፣ መደበኛ አለ። አስቸኳይ ከፈለጋችሁ ያው 20 ሺህ ብር ምናምን አካባቢ ነው ለምትፈልጉበት አላማ። በአስቸኳይ ወደ ውጭ ሀገርም ሆነ ለሌላም ተግባር የምትፈልጉት ከሆነ በአስቸኳይ 20 ሺህ አካባቢ ብር ከፍላችሁ ማውጣት ትችላላችሁ ማለት ነው። እሱ እንደናንተ ምርጫ ነው። አስቸኳይ ፓስፖርቱን ለማውጣት ከ1 ሳምንት እስከ 2 ሳምንት ሊፈጅ ይችላል። አስቸኳይ ሆኖ ራሱ ማለት ነው። ከ1 ሳምንት እስከ 2 ሳምንት ሊፈጅ ይችላል። መደበኛው እስከ 6 ወር ነው። 6 ወር እና ከዛም በላይ ሊሆን ይችላል። መደበኛው አብዛኛው 6 ወር ነው። ስለዚህ አሁን ደግሞ እንዴት እንደምትሞሉ እንዴት አፕላይ እንደምታደርጉ ነው የምነግራችሁ በዝርዝር። የፓስፖርት አሞላላችሁ ኦንላይን ላይ ምን ይመስላል የሚለውን ስቴፕ ባይ ስቴፕ እነግራችኋለሁ። አንደኛ ደረጃ ላይ የምትገቡበት ወደ ድረገጹ ትገባላችሁ በመጀመሪያ ማለት ነው። www.passport/et.org ትክክለኛ ገጻቸው ነው ይህ ገጽ። ይህንን አፕ ላይ ስታደርጉ ትገቡና ከዚህ ገጽ ላይ ማለት ነው ብራውዘር ላይ ገብታችሁ ኒው ፓስፖርት የሚል አለ። አፕላይ ፎር ኒው ፓስፖርት የምትለዋን ትጫናላችሁ፣ በራሳችሁ የምትሞሉ ከሆነ ማለት ነው። አፕላይ ፎር ኒው ፓስፖርት የምትላለች እሷን ትጫናላችሁ። በሁለተኛ ደረጃ የግል መረጃ ይጠይቃችኋል። ፐርሰናል ኢንፎርሜሽን ይለዋል በእንግሊዝኛው። እዛ ላይ ፐርሰናል ኢንፎርሜሽን ትሞላላችሁ። የግል መረጃ ወይም ፐርሰናል ኢንፎርሜሽን ስም፣ የአያት ስም፣ የቅድመ አያት ስም በትክክል መመዝገብ ይኖርባችኋል። ይህንን ጠይቃችኋል። በእንግሊዝኛም በአማርኛም ትሞላላችሁ ማለት ነው። የእንግሊዝኛው አጻጻፍ በመታወቂያው ላይ ካለው ከቀበሌ መታወቂያችሁና ከፋይዳ መታወቂያዎቻችሁ ጋር አንድ መሆን አለበት፣ ተመሳሳይ መሆን አለበት። በጣም ጥንቃቄ ማድረግ ይኖርባችኋል፣ ቅድም የነገርኳችሁ ማለት ነው። ይህንን ከሞላችሁ ሶስተኛ ላይ የምታገኙት የትውልድ መረጃ ነው። የትውልድ ቀን ማለት ነው። በኢትዮጵያ አቆጣጠር ነው የምትሞሉት። በፈረንጆች አቆጣጠር የሚጠይቅም ከሆነ በፈረንጆች ታስቀምጣላችሁ ማለት ነው። ሶስተኛ ላይ የትውልድ መረጃ ታስቀምጣላችሁ። ጾታ፣ የትውልድ ቦታችሁን ትመርጣላችሁ።
ጾታና የትውልድ ቦታችሁን ወይም ሰፈራችሁን ታስገባላችሁ ማለት ነው። ግልጽ ነው። ጥሩ። አራተኛ ደረጃ ላይ አድራሻችሁንና ስልካችሁን ታስቀምጣላችሁ። አራተኛ ደረጃ ላይ አሁን የምትኖሩበትን ክልል ወይም ከተማ በትክክል የሚሰራ ስልክ ቁጥር ተመዘግባላችሁ። ስልክ ቁጥራችሁ በጥንቃቄ መሞላት አለበት፣ መሳሳት የለበትም። ስልክ ቀጠሮ የምታስይዙበትም በሱ ስልክ ቁጥር ነው። ሜሴጅ የሚልኩላችሁ ፕሮሰሳችሁ ምን ላይ እንደደረሰ ራሱ አሁን በሞላችሁበት ስልክ ቁጥር ነው። ጥንቃቄ ማድረግ ይኖርባችኋል። ከእናንተ ጋር የማይለይ ስልክ መሆን ይኖርበታል ማለት ነው። አምስተኛ ላይ አፕሎድ ዶክመንት የሚል አለ። ሰነዶችን ትሰቅላላችሁ። ሰነዶችን አፕሎድ ታደርጋላችሁ፣ ትሰቅላላችሁ ማለት ነው። ሰነዶችን መስቀል ነው አምስተኛ ላይ የሚገኘው። ቀድም የነገርኳችሁን የታደሰ መታወቂያችሁን በፊትም በጀርባም ፎቶ አንስታችሁ ታስገባላችሁ ማለት ነው። ታዲያ ከዚህ ላይ በባለፈውም እንደነገርኳችሁ የፋይዳ መታወቂያ ብቻ አይቻልም። የቀበሌ መታወቂያ ወይም ወረዳ ላይ ያላችሁ የወረዳ መታወቂያ ነው የምታስገቡት እንጂ በፋይዳ መታወቂያ ብቻ ፓስፖርት ማመልከት አይቻልም። ይህንን በጣም ጥንቃቄ ማድረግ ይኖርባችኋል። በፋይዳ መታወቂያ ወይም በናሽናል አይዲ ብቻ ፓስፖርት ማውጣት አይቻልም። የቀበሌ መታወቂያ ወይም የወረዳ መታወቂያ፣ የነዋሪነት መታወቂያችሁ መደበኛው መታወቂያ ያስፈልጋችኋል። ይህንን ማዘጋጀት ይኖርባችኋል። ከዚህው ላይ አምስተኛው ላይ አፕሎድ ዶክመንት ከሚለው ላይ ሰነዶችን ስትሰቅሉ የልደት የምስክር ወረቀታችሁን በግልጽ በሚታይ ሁኔታ ፎቶ አንስታችሁ ታስገባላችሁ። የልደት ወይም የምስክር ወረቀታችሁን ማለት ነው። የጋብቻ ሊሆን ይችላል የልደታችሁ፣ እሱን ታስገባላችሁ። የጋብቻ ወይም የልደታችሁ ያልኋችሁ የልደት የምስክር ወረቀት ግዴታ ነው። የጋብቻ ያልኋችሁ ግን ልጅ ካላችሁ ለልጃችሁን ፓስፖርት ማሰራት ከፈለጋችሁ እሱ ላይ ነው ማለት ነው። ይህንን ዶክመንት የምታስገቡት አምስተኛው ላይ እነዚህን ዶክመንቶች ታስገባላችሁ ማለት ነው። ስድስተኛ ላይ የቀጠሮ ቦታ ትመርጣላችሁ። የቀጠሮ ቦታ እንዴት ነው የምትመርጡት? ለሚቀርባችሁ ቅርንጫፍ ማለት ነው። የኢሚግሬሽን ቅርንጫፎች አሉ፣ ቢሮዎች። እነሱም ቢሮዎች የትኛው ቦታ ይሻለኛል ብላችሁ ትመርጣላችሁ። እዛው ላይ አሻራ ለመስጠት የትኛው የኢሚግሬሽን ቅርንጫፍ ይሻለኛል ብላችሁ የምትመርጡት እናንተ ናችሁ። ለምሳሌ አዲስ አበባ ከሆናችሁ ዋና መስሪያ ቤት አለ፣ መገናኛ፣ በተለያዩ በሌሎችም በኢትዮጵያ አካባቢዎች በየተለያዩ የክልል ቅርንጫፎችም አሉ። እዛም ከሆናችሁ ባህር ዳር፣ ሌላም ቦታ ከሆነ እንዲሁም በአዳማም ከሆነ አዳማ፣ ሐዋሳም ከሆነ ሐዋሳ፣ መቀለም ከሆነ መቀለ፣ የተለያዩ ቦታዎች ላይ ቅርንጫፎች አሉ። በሚቀርባችሁና እናንተ በምትፈልጉት መምረጥ ይኖርባችኋል ማለት ነው። ስድስተኛ ላይ ግልጽ ነው። መልካም። ሰባተኛ ላይ ክፍያ መፈጸም ይኖርባችኋል። ይህንን ኦርደር እንደመጣችሁ እንደተከተላችሁ ሰባተኛ ላይ ክፍያ እንድትከፍሉ እዛው ላይ ይጠይቃችኋል። ፎርሙን እንደጨረሳችሁ ጥያቄ ኦርደር ነምበር ይላል። ኦርደር ነምበር በመያዝ በሲቢ ብር ወይም በቴሌ ብር በባንክ በኩል ክፍያውን ታጠናቅቃላችሁ። ስንት ብር መክፈል እንዳለባችሁ እዛው ላይ ይነግራችኋል። እዛው ላይ ማለት ነው። ኦርደር ነምበር እዛው ላይ ይሰጣችኋል። ኦንላይን ላይ ነው። እዛው ላይ የባንክ አካውንት አለ። በዛ ትከፍላላችሁ ቀጥታ ማለት ነው። ስምንተኛ ማረጋገጫ ወይም ኮንፈርሜሽን ይላክላችኋል በስልክ ቁጥራችሁ ማለት ነው። ስልክ ቁጥራችሁን እንደላካችሁ ኦቲፒ ወይም ኮንፈርሜሽን ናምበር ቬሪፊኬሽን ይልክላችኋል ክፍያ ከተፈጸመ በኋላ ማለት ነው። በፒዲኤፍ መልክ ማረጋገጫ ይመጣላችኋል። እሱን ዳውንሎድ አድርጋችሁ መያዝ ይኖርባችኋል። ፕሪንት አድርጋችሁ ለቀጠሮ ቀን ስለምትጠየቁ እሱን የከፈላችሁበትን ማለት ነው። ቅድም የነገርኳችሁ ፕሪንት አድርጋችሁ ፕሪንት አውት አድርጋችሁ ያዙት። የቀጠሮ ቀናችሁ ሲደርስ የያዛችሁትን ሰነድ መታወቂያ፣ የልደት ካርድ ይዛችሁ ኦሪጂናል መሆኑን አረጋግጣችሁ እሱን ይዛችሁ ነው የምትሄዱት ማለት ነው። ቅድም የነገርኳችሁ ፓስፖርቶች ብዙ ናቸው ያልኋችሁ አሉ። አርጀንት ሰርቪስ እና ሬጉላር ሰርቪስ ማለት ነው። ሬጉላር ሰርቪስ የሚባለው መደበኛ የፓስፖርት አገልግሎት ነው። አስቸኳይ አገልግሎት ደግሞ አርጀንት ሰርቪስ ይባላል። ታዲያ የፓስፖርት ዋጋዎች ይለያያሉ። ፓስፖርቶች ብዙ አይነት ፓስፖርቶች አሉ ያልኋችሁ የትኞቹን ነው? አሁን ልንገራችሁ። ባለ 2000 አለ፣ ባለ 4000 አለ፣ ባለ 5000፣ ባለ 8000 የሚባል የፓስፖርት አይነት አለ። አብዛኛው ግን ባለ 32 ነው እየተሰራ ያለው ማለት ነው።
ባለ 32 የፓስፖርት አይነት ነው አብዛኛው የሚሰራው። ግን እናንተ እንደምትፈልጉበት መጠን ማሰራት ትችላላችሁ። 32 ገጽ ያለው ፓስፖርት 2000 አካባቢ ብር ነው። አሁን የተወሰነ ሊጨምር ይችላል። 64 ገጽ ያለው ፓስፖርት 4000 ብር ነው በኢትዮጵያ ብር ማለት ነው። 64 ገጽ 64 ገጽ 32 ገጽ እና 64 ገጽ ገጹ ማለት ነው። የሉኩ ምንድነው? የተለያየ ቪዛ ስትመቱ እንዳያልቅባችሁ ተብሎ ገጹ ብዛት ይደረግበታል ማለት ነው። በተለያዩ አካባቢዎች ወደ ውጭ ሀገር ስትሄዱ ብዙ ቪዛዎችን ልታስለጥፉ ስለምትችሉ የገጽ ብዛት ሊያስፈልጋችሁ ይችላል ማለት ነው። ወይም ሊቀደድባችሁም ቢችልም እንደ አማራጭ ተብሎ የተቀመጠ ነው። እንግዲህ አስቸኳይ የፓስፖርት አገልግሎት ወይም አርጀንት ሰርቪስ የሚባለው በአጭር ቀናት ውስጥ ብዙውን ጊዜ በ5ና በ10 ቀናት ውስጥ የሚደርስ የፓስፖርት አይነት ነው። 32 ገጽ ያለው ፓስፖርት አስቸኳይ ከሆነ 5000 ብር ነው። 5000 ብር ነው። 64 ገጽ ያለው ፓስፖርት ከሆነ አስቸኳዩ 8000 ብር አካባቢ ነበረ። አሁን ግን ወደ 20 ሺህ ብር ሆኗል። 64 ገጽ ያለው የመደበኛው ቅድም ያልነገርኳችሁ ጨምሯል። 6000 ምናምን ብር አካባቢ ነው። 6000 ምናምን ብር አካባቢ ነው። ባለ 32ቱ ደግሞ 4000 ወይም 3500 አካባቢ ነው ማለት ነው። መደበኛው 64 ገጽ የሚለው አብዛኛው 32 ገጽ ነው። 6000 አካባቢ ነው ያደረጉት። 32 ገጹ ራሱ 6000 ብር ነው። ባለ 64 ገጹ ደግሞ ከዛም ከ6000 ምናምን በላይ ነው ማለት ነው። ስለዚህ የአስቸኳይ አርጀንት ሰርቪስ ወይም የአስቸኳይ ፓስፖርት አገልግሎት ባለ 32 ገጹ ወደ 10 ሺህ ምናምን ብር አካባቢ ደርሷል አሁን ላይ ማለት ነው። ባለ 64 ገጹ ደግሞ 20 ሺህ ምናምን አካባቢ ደርሷል። ያው ይህንን ለመገንዘብ ያክል ነው እንጂ ዋጋቸው በየጊዜው ስለሚቀያየር በቦታው ላይ ሄዳችኋል ወይም ደግሞ በድረ ገጻቸው ላይ ገብታችሁ አርጀንት ሰርቪስ እና ሬጉላር ሰርቪስ ፓስፖርት ብላችሁ ዋጋቸውን እዛ ላይ በዝርዝር መመልከት ትችላላችሁ። ማለትም አፕዴት ስለሚደረግ በየጊዜው መረጃዎቹ ቋሚ ስለማይሆኑ አፕዴት ስለሚደረግ ዋጋው እሱን ገብታችሁ ማየት ይኖርባችኋል። እሱ ቀላል ነው፣ ችግር የለውም። ስለዚህ በዚህ መሰረት ነው የምትሞሉት። ግልጽ ያልሆነላችሁ ጥያቄ ካለ ኮሜንት መስጫ ሳጥኑ ላይ ያስቀምጡልኝ። ሰነ ጊዜ ተመኘውላችሁ። አንድ የረሳሁት ነገር ቢኖር ብዙዎቻችሁ ይህንን ቻናል ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ አድርጉት፣ ላይክ አድርጉት። እንዲሁም ቪዲዮ ለሌሎችም እንዲደርስ ሼር በማድረግ ይተባበሩ። ጥሩ ጊዜ ተመኘውላችሁ። ኮሜንት መስጫ ሳጥኑ ላይ ያስቀምጡልኝ ሀሳብ አስተያየት ካላችሁ፣ እንዲሁም ግልጽ ያልሆነላችሁ ነገር ካለ እመልሳለሁ። ሰናይ ጊዜ ተመኘውላችሁ።